ባንዲራ ያሸበረቀ ቲሸርቶችን በመልበስ የሚያሳያቸው ትርኢቶች ወይ ግሩም እያሰኘለት ይገኛል። አብነት ምንም አይሳነው፣ በሞተሩ ላይ ልዩ ስልጣን ያለው ነው የሚመስለው። የቤት በግ መስል ሲጠራት የምትመጣ ሲጠዋት የምትሄድ ትመስላለች። በሞተሯ ላይ ቢያሻው ቀጥ ብሎ እንደ ስልክ እንጨት ይቆማል። ሲያሻው በአንድ ጎን ከፈለገም ወርዶ የኋላውን ጭራ ይዞ እየሮጠ ይከተላታል። ደግሞ እኮ የሩጫው ፍጥነት ለምን በሩጫም አይወክለንም ያሰኛል። ትርኢቱን በሚያሳይበት ስፍራ ሁሉ አንዳንዴም እጅግ አደገኛ በሆነ ሁኔታ ዙሪያውን ከበውት ይመለከቱታል። ይህ ደግሞ ሞተሯ ከእጁ ብታመልጠው ምን ያህል ከባድ ጉዳት ሊያስከትል እንደሚችል ማሰብ ነው። በአንድ መድረክ ላይ አውቆ ይልቀቃት አሊያም አምልጣው በማይታወቅ ሁኔታ ጢሻ ለጢሻ ሞተሯ እሱ ከላዋ ወርዶ ስትገባ ታይታለች። ሌላው የዚህ ሞተረኛና ማስተር የማርሻል አርት ባለሙያ አስደናቂው ችሎታ ሰው አስቀምጦ የሚያከናውነው ትርኢት ነው። አንዳንዴም ሁለት ሰዎችን አስቀምጦ እንዳሻው ያደርጋታል። ይህን አምኖ የተቀመጡትም እዚህ ጋር ሳይደነቁ አይታለፉም። በሚያስገርም ሁኔታ የእሱን አደገኛ የሚመስል ትርኢት ተቀምጠው አብረውት ይከውናሉና አማኞች በችሎታው ያምኑታል። ይገርማል። ማስተር አብነት በሞተር ላይ በሚያሳያቸው ትርኢቶች ላይ ብቻም አልተወሰነም። ለፊልም በሚሆን መንገድ የሰራውን ስራ ላየ ይህ እኮ በስታንትማን አሊያም በማስመሰያ አይነት ቴክኒኮች የሚሰራ ነው ማለቱ አይቀርም። ልክ እንደ ጃኪ ቻንና ጀትሊ ክንውኑን የእውነት አድርጎ ሲሰራው አሳይቷል። ከፎቅ ደረጃ ላይ በሞተሩ ሲወርድ ገደላ ገደሎችን እንደ ሜዳ የገባ ሲወጣ አስገራሚ ነው። ኢትዮጵያ ውስጥ አሁን ሞተር ከ65000 እስከ 295000 ነው የሚሸጠው። በዚህ ዋጋ የሚቀርቡት ሞተሮች በአብዛኛው ለአጭር ርቀትና ለከተማ ውስጥ የተሰሩ ናቸው። መጠናቸው ከፍ ያለና ለኮረኮንች ቦታዎች ታስበው የተሰሩት ሞተሮች በጋዝ የሚሰሩና እስከ 10 ሊትር አካባቢ ነዳጅ የሚይዙ ታንከር ያላቸውም ናቸው። 4 ሊትር ድረስ ብቻ የሚይዙም አሉ። በሌትርም እስከ 40 ኪሎ ሜትር ድረስ የሚሄዱ ናቸው። ለስፖርት ታስበው የሚሰሩ ሞተሮች ግን ከዚህ የተለዩ ናቸው። ከጎማቸው ስር ስፕሪንግ የሚገጠምላቸው ለመዝለልና አባጣ ጎርባጣን ለመሻገር የተመቹ ናቸው።